ላለውዬ ስላለውማ ላለውዬ ስላለውማ ሶስት ቁጥር ነው የመታው ሰው ባይዘው ታታርፍዶ ታዲያ እንዴት ነው ታዲያ በጣም ሰላም ከነንተን ከነጉድሮ ትችለኛለህ እስኪ እኔ ነኝ አንቺ መተሻል እኔ አንድ መተሻል ኦ እንዴት ነው በእናትህ ከስንት ዓመት በኋላ ከረጅም ዓመት በኋላ ከረጅም ዓመት አምሮብሃል ተሙዬ እውነት እንደ መጥፋትም አይደለም ተሙዬ ተላገኘው በጣም ደስ ብሎኛል ከረጅም ዓመት በኋላ እንግዲህ ከተለመደው ወጣ ብለን ዛሬ ጋዜጠኛ ሸዊት ከበደኛል ስለዚህ ለረጅም ዓመት ነው የምታወቀው እኔ እናንተ ተሙዬ ያው በመሃል በአንዳንድ ምክንያቶች ብንጠፋፋ በዚህ መንገድ ደግሞ ስላገኘው በጣም ደስ ብሎኛል ተሙዬ ትልቅ አቅም ያለ ልጅ ነህ ብዙ ህጻናቶችን ያፈራህ ልጅ ነህ እኔም አውቃለሁ ከድሮ ጀምሮ በጣም ኮራለሁ በዚህ ደግሞ በጣም ብዙ ተወዛዋዦችን በጣም ብዙ ስነስርዓት ያላቸው ልጆችን ያፈራህ ልጅ ስለሆንክ ኩራት ይሰማኛል አሁን ደግሞ ከዚህ ደግሞ በበለጠ በተለየ መንገድ ደግሞ ሰዎች ያገኙሃል አሁን ብያስባለሁ ተብዬ ወደ ጥያቄችን ልግባ ያሰባስብሽልኝ ጥያቄዎች ምን በደንብ እሱ ተዘጋጅበት ቆንጆ ጥያቄዎች ይኖሩናል በመሃል ደግሞ ያው እንወዳደራለን እናንተ እንጫወታለን ባይዘው አትችለኝም እስቲ እናያለን አምነኛል እሺ ብላ ተሙዬ እንግዲህ ባንድ ያኔ በእኛ ዘመን ነው በቃ አድርጌ ይሄ ቡም ብሎ ይወጣል ክሊፕ ታስታውሰው ከሆነ ከልጆች ጋር ይሄ ባይ ባይ የባላገሩ ጉራጌኛ እንዴት ነበር ማለት ሐሳቡ እንዴት እንደመጣ ከመጀመሪያው ነገር ለመሰለ ይሄን ይጠየቁ የተሰማበት የታየበት መንገድ የልጆች ውበት የስክስታው ውበት የነበረው ይሄ ባልተለመደ መንገድ ነበር አስታውሳለሁ እና በጣም ነበር ከልባችን እንዳይወጣ በዛ ዘመን እንዳይወጣ ሲልም ብናየው በቃ ማይሰለቸን አይነት ስራ ነውና እንዴት እንደተሰራ ባይ ባይ መጀመሪያ ከሱ በፊት ከአብርሃም ጋር የተዋወቅንበት አብርሃም ባላገሩ የሚላቸውን ስራዎች ይሰራ ነበር እኔ ራሴን አፈላልጌ ነው ያለኝ አብርሽን ከዛ አብርሃም በሰው አገኘሁትና ከዛ በኋላ ዳይት ሻውን የሚባል ሰው ነበር አብርሃም የሚያገናኘኝ አክሱም ተገናኝተን ሳወራው እንደዚህ እንደው አብርሃም የሚባለውን ባገኘው ነው ስለአረን ያገናኛሉ ብሎ ከአብርሃም ጋር ተገናኘን አብርሃም መጣ አንድ ቀን አያቸው በቃ ቀረ አንተ ጋር እኛ ክፍል የተመስገን ልጆች ጋር የመጣ ሰው በጠቅላላ ልጆቹን አንዴ ካየ በቃ ቤተሰብ ቀረ ከዛ ከባይ ባይ በፊት ጉራጌኛ ነው የሰራው ጉራጌኛ የመስፍን ዘበርጋ አልበሙ ወጥቶ ቆይቷል በጣም ከዛ አመጣና ሙሉ ሲዲ ውስጥ ከዚህ መሃል ለክሊፕ የሚሆናችሁ ምረጥ አለኝ እና ሰጥቶኝ ሄደ አብርሃም ስሰማ እኔ ጉራጌኛውን ወደድኩት ማለት እዛ ጉራጌኛውን አጠና ቶቶትና ክፍለ ሀገር ምናምን አደረገው ታሪኩን ከዛ ልጆቹ ደብተር ይዘው ምናምን በጣም ማይረሳ እና ህልም አረግንበት ራሱ አብርሽ የመስፍን ታሪክ ኦሬዲ ናሬተር ነው ተኝቶ ቶቶት ስር ተኝቶ ምናምን ነው በጣም የሚያምር ከተማ ውስጥና ገጠር ያለ ክሊፕ አለ ነው በጣም የሚገርም ሆነ ማለት ነው እና የነበሩት ልጆች በጠቅላላ ነው የደነሱት እሱ ላይ ከዛ እሱን በጣም ስናጠና ምናምን በነበረበት እና በሰራነው ስራ ባመጣው ተቀባይነት ሌላ ነገር ደግሞ ለመስራት ምናምን ያነሳሳል በጣም ማለት ነው ከዛ ድጋሚ ከአመታት በኋላ የመስፍንም አልበም ከወጣ ከአንድ አመት በኋላ ነው የኛ ክሊፕ አነሳው እንደገና አልበሙ በጣም ተሰማ አልበሙ ከዛ ከአመታት በኋላ የነፃነት ስራ ሲመጣ አብርሃም አሁንም አምጥቶ ዘፈኑን ሰጠኝ እሱ እንኳን ገና አልበም ማለት ሲንግል ነገር ነበር ከዛ ያኔ ደግሞ እኔ 180 ልጆች ነው 180 ከዛ እነዛን ሁሉ ልጆች ደግሞ ማሳያ ቦታ ደግሞ ፈልግ ስለዚህ አብርሽን ሲጠይቀኝ ያልኩት ይሄንን መስራት የሚፈልገው በ180 እና ከዛ ግን የምንፈልገውንና በምንፈልገው ደረጃ መሰራቱ ብቻ ነው የምንፈልገውን አልባሳት እንዴት እናደርጋለን ልብስ ምናምን ሲቀላል ነው ምናምን ብዬ ነጭና ጥቁር ብቻ ነው ልብስ የምንፈልገው ምናምን ብዬ ነገርኩት ምክንያቱም ያ ሁሉ ልጅ እንዳለኝ የት ማሳየት ይችላል
እንደዛ አይነት በትልቅ ፕሮዳክሽን ምናምን ተቀርጾ ካልመጣ የትም ማሳየት አንችልም። ብሔራዊ ቲያትር ነበር የምናጠናው። ብሔራዊ ቲያትር ውስጥ አጠናን። በጃንጥላ አድርጌ በጧፍ አድርጌ ባይባይም ሰራሁት። የሞትና የሰርግ አድርጌ ኦልሬዲ ሁለቱም መለየት ስለሆነ ይሄኛው በደስታም ቢሆን ከቤተሰብ ተለይተሽ ትሄጃለሽ፣ ያ ደግሞ ወደ ሰማያዊ ቤተሰብሽ ትሄጃለሽ። ስለዚህ ሁለቱም መለየት ስለሆነ እንደዛ አደረጉ። ሀሳቡ ራሱ ደስ ይል ነበር። ባይ ባይ በቃ ብዙ ጊዜ እንደውም ሰው የሚያስበው ባይ ባይን በቃ ስንብት ምን አይነት ማለት ሀዘንም ደስታም ስንብት ነው። ስለዚህ እሱን በዳንስ እንዴት ነው የሚገለጸው ምናምን በጣም እንትን ነው። ላለውዬ ስላለውማ ተሙዬ እንግዲህ ቅድም ወሳኝ ጥያቄ ጠይቄ ነው ሳስበው ያንን የመሰለ ጥያቄ ቆመን ከምናወራ ለምን ደግሞ በተለየ መንገድ ተመልካቾቻችንም ደግሞ እንዳይሰለቹን አድርገን ቁጭ ብለን ደግሞ ትኩረት ሰጥተውት እንዲሰሙት። ምክንያቱም የኔ ዘመን ልጆች በዛ በዘጠናዎቹ ያን የመሰለ ክሊፕ አይተን ስቲል ከአይምሯችን እንዳይወጣ የሆነበት አንዱ ነገር እና ትልቁ ነገር አንተ ጋር አለ እንዴት ተሰራ የሚለው ነገር እና እሱ ላይ ቅድም ካቆምኩባት ጀምረህ በደንብ በተረጋጋ መንገድ እንድናወራው ስለፈለኩ ነው። ሻዊቴ በጣም ለኔ ራሱ የሚገርመኝ አሁን ዘመን አለ። እውነት ነው። ለምሳሌ የኛም ትልቁ የወርቃማ ዘመናችን ነበረ። እነዛን ስራዎች የሰራንባቸው ምናምን በጣም ልፋት አለው። ያን ሁሉ 100 ምናምን ልጅ ኮሪዮግራፊ መስራት፣ በእንደዛ አይነት መንገድ ማቀናበር፣ ልብሱን ማሰብ፣ ጃንጥላው በጃንጥላ የሚደነስ ዳንስ ማሰብ፣ ከዛ ደግሞ በተለየ ከሁሌ ከምናየውና ከነበረው ክሊፕ የተለየ ክሊፕ ለመስራት ማሰብ በራሱ በጣም ከባድ ነው። 180 ልጅ ማሰልጠን በጣም አስቸጋሪ ነው። ከዚህ ይዘን ከከተማ መውጣት ነበረብን እና ልጆቹን በሁለት ባስ ነው ይዘን ይሄድ ነው ማለት ነው። በገንዘብም የሚሰራ ስራ አይደለም። ምንም አልተከፈለን። ቢከፈለን ምን ያህል ይከፈለን? ለምን ያህል ልጅ ይከፈላል? በጣም ብዙ ናቸው። የዕለት ወጪም ብዙ እኮ ነው በነገር እና እኔ በማስበው አይነት ሰው ጭንቅላት ውስጥ የሚቀር ስራ ለመስራት ብከፍልስ ራሱ ምክንያቱም ያኔ እኔ 180 ልጅ እንዳለኝ ማንም አያውቅም። ለስንት ሰው ነግሬ 180 ልጅ እንዳለኝ ማወቅ ይቻላል። ክሊፑ በአንድ ጊዜ ክሊፑ ግን ሁሉም ቦታ ይደርሳል። ሁሉም ሰው ያየዋል፣ ሁሉም ሰው ያደንቀዋል። ለሁለቱም ክሊፕ ምንም 0.5 ሳንቲም አልተከፈለን። እኔም ልጆቹ ግን የኛም አብረናቸው የሰራናቸውም አርቲስቶች ትልቅ ክፍያ ስራው ፕሮሞት አድርጎናል። እኛን ስም ተጨማሪ ስም አሰጥቶናል። ሁሉም ሰው ጋር እንድንደርስ በአንድ ጊዜ መሆን ችሏል እና በጣም ትልቅ ነበረ። ጽሁፍ ራሱ መጻፍ እሱን ልል ነበር። አሁን ቴክኖሎጂም ያግዛል። አሁን ላይ ምንም ነገር ብናይ ሲምፕል ይሆናል። በዛ ሰዓት ግን ከላይ በልጆቹ ባይ ባይ የሚል ጽሁፉ አሁን አይምሮ ላይ አለ። እንዴት ነበር የሰራችሁት? እና በጣም ነበር የሚያምረው እና እንዳይረሳ ሆኗል። እና እንዴት ነበር በምን ቴክኖሎጂ ተጠቅማችሁ ምን ላይ ወጣችሁ ነበር የቀረጻችሁት? አንቺ ያልሽኝ ጽሁፉን ለማሳየት እንግዲህ እንደዚህ ፍላት ሲሆን አይታይም። የግድ ወይ ድሮን መኖር አለበት አይደል? በርድቪው በጣም ይፈልጋል። አለበለዚያ ክሬን መሆን አለበት። ክሬኑም ደግሞ ትልቅ መሆን አለበት። እና የለንም እንደሱ አይነትም ክሬንም የለም። ያኔ ድሮንም አልነበረም። ስለዚህ ምንድነው ያስደረኩት እኔ ይዞን ሄደውን ካቻማሌ ወደዚህ ተጠጋና ከካቻማሌው ስር ነው የሆነው እኛ። ከዛ ላይ ካቻማሌው ላይ ሆኖ ነው እንደዚህ በርድ በጣም ደስ ይላል። በቃ እንደሱ አይነት መፍትሄዎች ማምጣትም ነበረብን እና እንዳልሽው ምንም ስላልነበር አሁን ቢሆን አሁን ብዙ ነገር አለ ይቻላል። ብዙ ነገር ራሱ ቴክኖሎጂም ጊዜውም ያግዛል። ግን በዛን ሰዓት ባለው ነገር ያለንን አዲስ ክሬቲቪቲ ለማሳየት የሄድንበት መንገድ ነውና ምክንያቱም ራሳችንን ፕሮሞት እናደርግበታለን። ይሄው እስከዛሬ ድረስ ታሪክ ሆኖ ይመጣል። የኛም ታሪክ ነው። ከድምፃያኖቹ በላይ የኛ ታሪክ ነው በሚገርም ሁኔታ። ሰው አሁን ባይ ባይ ሲል ትዝ የምንለው እኛ የተመስገን ልጆች ምናምን ነው እንጂ ነፂን አያስባትም አያስታውሳትም ለማለት አይደለም። ግን በዋነኝነት ይሄ እንደሌላ ጊዜው አይደለም ይሆን ነው ዋና አካል ነው። ምክንያቱም ስራው እንደዛ ስለሆነ ትልልቅ ልጆችን አፈርታላ የደረሱ ተሙዬ እነማን ከዚህ ሁሉ ልጆች እነማንን አፈራ እነማንን ለቁም ነገር አደረሰ ብለን ብናወራ ለምሳሌ ራሄል ጌቱ የተመስገን ልጆች ነች። ከዛ ቤቶች ላይ ያለው በዛብህ ኢየሩሳሌም አምዴ እሷ እንደውም ከተመስገን ልጆች እያለች ትጽፈዋለች ስራዎቿ ላይ። አኩቻ ቶሚ ፕላስ
እና ሌሎች አኩቻ ነበር እንትን አኩቻ የተመስገን ልጆች ሰው እና ሌሎችም በጣም ብዙ ነው ያሉት። ይሄ ደግሞ በውዝዋዜና ደግሞ በዳንሱ ደግሞ በትክክሉ እነዚህ እንግዲህ በተለያየ ዘርፍም ስለመጡ እውነት ነው በየቲያትር ቤቱ በየናይት ክለቡ በየውጭ ሀገር እንዳለ ያሉት የተመስገን ልጆች ናቸው። በባላገሩ አይድል ላይ አንደኛና ሁለተኛ ወጡት ቡድኖች እኔ ያሰለጠንኳቸው። ኢትዮጵያዊነት ውስጥ አንድ ልጅ ነው የኔ ልጅ ያልሆነ ያለው እኔ ያላሰለጠንኩት። ጃቤዛ ላይ 2 ልጆች ናቸው። ስለዚህ አንደኛም ሁለተኛም የተመስገን ልጆች ናቸው። እንዴት ደስ እንደሚል ሰው ምን አይነት ጥበበኛ እንደሆኑ በተለያየ መድረኮች ያሳያሉ። አሁን በየክፍለ ከተማው የባህል እንትኖች አሉ፣ የባህል ቡድን አሉ። የባህል ቡድኖች ውስጥ አሰልጣኝ የሆኑ ልጆች አሉ። ትልልቅ ባንዶች ሊድ እያደረጉ ያሉ አሉ። ከዛ ውጪ ደግሞ በትምህርታቸው ተምረው ወደ ሌላ ፊልድ ይሄዱ አሉ። የተለያየ የሙያና የህይወት እንትን ውስጥ የገቡ ልጆችም አሉ። ምናልባት ሁሌ ሲወራ እንደዚህ አይነት ነገር ጥሩ ብቻ ነው የሚነሳው። ምናልባት ደግሞ ህይወት ደግሞ እንዲሳካላቸው ያላደረገቻቸው ልጆችም ይኖራሉ። ሁሉንም ማንሳት ስላለ ሁሉም እኔ እንደ አባት ሁሉም የኔ ልጆች አይደለ? ያ አስፋልት የሚውለው ቤት ውስጥ ያለው ያንተ ናቸው የወላጁ አይደለ? ስለዚህ ነገሮች የተበለሻሸላቸው ቀሽም ሆኖ እንዳልሆነ ነው ያምናል። እንደ ወላጅ ሁኔታ መንገዶች ምናምን እዛ ጋር አድርጓቸው ሊሆን ይችላል። የሚረፍድ ጊዜ ስለሌለ እነሱም ደግሞ ይመጣል። እርግጠኛ ምንም ረፈደ የሚባል የለም። እንደ እንትን ግን ሁሌ የምታነሺው ከሌ የሚታወቅም ስራ ምናምን ክፍለ ሀገር ሄደው የሚሰሩ አሉ። በየሀገሩ አሉ። አሁን የተመስገን ብዙ ሀገር ነው እና በጣም ደስተኛ ነኝ። እጅግ ደስ ይላል። በጣም እድለኛም ነኝ። በጣም ይሄን ሁሉ ልጆች ማፍራት ቀላል አይደለም። ማፍራት ብቻ አይደለም፣ በጣም ብዙ ልጅ ነው የተሳካለት ያለው። ስለዚህ የብዙ ሰዎችን መሰው መሙላት የሚችል ምክንያት ሆነ። ዛሬ በውዝዋዜው አንቱ የተባሉ በድምጽ አንቱ የተባሉ ልጆች ያንተ ልጆች ናቸው። የተመስገን ልጆች እየተባሉ አንተ አባት ሆነህ ለዚህ ክብር አብቅቶ እዚህ እድሜ ላይ ደግሞ ደርሰን እኔና ደግሞ እንድናወራ የፈቀደ አምላክ እግዚአብሔር ይመስገን። ኦባማ ስላንተ ሲያወራ እስቲ እንደው ማለት ምን ተሰማ? እውነት ለመናገር ምንድነው ስለኔ ሲያወራ ወይም ስለሰራ ነው ስራ ሲያወራ እኔ አወራ ብዬ የማስበው ስለ ኢትዮጵያ አወራ። ምክንያቱም እኔ ሁሉ ጊዜ የምቆመው ሀገሬን፣ ባህሌን፣ ማንነቴን ወክዬ ሰው ክብር ይሰማኛል። በሰራ ነው ስራ እንደዛ በዛ ላይ ዓለም ላይ ተጽዕኖ ፈጣሪ ከሆኑ መሪዎች ውስጥ አንዱ ነው አሁንም ድረስ ኦባማ። እና የሚገርመኝ ነገር ልንገርሽ፣ ኦባማ ስለ ቡና አውርቷል። ስለ ቡና ያወራው ልክ ቡና እየጠጣ ባለ ሰዓት ነው ከቡና ሀገር ቡና ቀመስኩ ያወራው። ስለ ሉሲ አወርቷል ኢትዮጵያ የመጣ ጊዜ። ስለ ሉሲም ሲያወራ እኔ የሚገርመኝ ነው አይደል ጠይቅሽ። ስለ ሉሲም ሲያወራ ሉሲ ሲያት አቴን አገኘዋት አዩዋት ብሎ ነው እዛ ከኩነቶቹ ጋር ያገናኘ። የኛ ግን እንደ ዛሬ ማታ ከምሽቱ 2 ሰዓት ብሔራዊ ቤተ መንግስት የራት ግብዣው ላይ ትሪት ሰራንለት። በነጋታው ጠዋት 4 ሰዓት ላይ የአፍሪካ ህብረት ስብሰባ ላይ ለአፍሪካ ሀገር መሪዎች አድሮ ማለት ነው አድሮ ለአፍሪካ ሀገር መሪዎች ትናንትና ማታ Last night we saw this amazing dance troupe when they performed for the Prime Minister and myself, and there are 80 different languages and I don't know how many ethnic groups, and there were like 30 different dances that were being done, and that diversity here in Ethiopia is representative of diversity all throughout Africa. ስለ ቡናው ሲያወራ ስለ ሉሲ ሲያወራ እዛው ኩነቱ ላይ ስለሆነ ፈጣን አእምሮ ላይ መጣው አለልል ይችላል። ልክ ነህ። እኛ እንዴት እኔና ልጆቹ የሰራነው ትሪት እንዴት አእምሮ ውስጥ ቢቀር ነው ትናንት ማታ ብሎ የተናገረው። እሱ በጣም ሁሌ ይገርመኛል። ጥሩ የሚገርም ነገር እንደሰራን ትልቅ ምስክርነት ነው። ምክንያቱም ትልልቅ ትሪት የሚያውቅ ሰው ነው የነ ማይክል ሀገር ሰው ነው። አዎ ልክ። ስለዚህ እንዴት እንደተደነቀብን ስታይ በእነሱ አይነት ቴክኖሎጂ ታጅበን ደግሞ ትሪቶቻችንን ሰርተን ቢሆን ብለሽ እንድትመኝ ደግሞ ሌላ እንትን ያደርጋል። ሌላው ሰው ብዙ ማያውቀውን ደግሞ ልንገርሽ፣ መደነስ ጀምረን 30 ደቂቃ ነው የደነሰው። 5ኛው ደቂቃ ላይ መቀመጥ አልቻለም። እኔ ሄጄ አስጨፍረው ስመለስ ከተቃቀፈን በኋላ ወንበሩ ላይ የወንበሩ እንደዚህ መደገፊያው ላይ ሆኖ ነው እንትን የሚለው 10 ጊዜ ፎቶ ሳልነሳ እንዳይሄዱ ምናምን ይላል። እንትኖቹ ይገባሻል በምልክት የሚለው ከዛ በቃ ቢመጡ ምናምን ይላቸዋል ማለት ከዛ መሄድ ትችላላችሁ ተብለ ጠረጴዛው ላይ መውጣት ነው የቀረው። ይሄ ደግሞ የሚነግረኝ
ኪነ ጥበብ ምን ያህል ከህግ ሁሉ ሰውን እንደሚያስወጣ እነሱ እኮ በሰዓቱ የነበረው የኛ ፕራይም ሚኒስተር ኃይለማርያም ደሳለኝ ሰው ሼክ ነው የሚደራረጉት እኔን እኮ ሀግ ነው ያደረገኝ በጣም ደስ ይላል ብሎ ሀግ ምናምን ብሎ ነው ያቀፈኝ ምናምን ደስ ይላል ከዛ ደግሞ ይምጡ ነው ያለው ለዛ ኩነት ፈቅዷል ራሱ እዛ አጠገቡ ሄደን እንድንጨፍር እንድንቀባው ምናምን ነው የሆነው እና መጀመሪያ የነበረውን ሴኩሪቲ ሁሉ ነው የተጣሰው ከዚህ እንዳታልፉ ተብሎ ነበር ሰው ስራ በስራ ተቀምጦ ነበር እኛ ሄደን እሱ ያለበትን ቴብል ስንቀባው ሁሉም ሰው ቆሞ ነው ያየው ዋው እንዳሁኑ ቲክቶክ የለም ምን የለም በስልክ በምናምን እኛ ወጥተን እኔ ልጆቼን በየቤታቸው ነው ማለት ነው ሁሉ ሾው ስንጨርስ እየሄድን የአሜሪካ ኤምባሲ ፌስቡክ ላይ ፖስቶት በዛ ቅጽበት ማለት ስለዚህ በጣም ነርቨስ ነበረ ለዛ ነው ያረሳ እና ኪነ ጥበብ በትክክሉ ከተጠቀምንበት ዓለም አቀፍ ቋንቋ ነው የእውነት ብዙ ሀብት ነው ያለን እኛ ለኔ ሁሌ ኦባማን ሳስበው የሚሰማኝ እኔና ልጆቹ ሆነ በእኛ ምክንያት ስለ ሀገራችን እንዲወራ ማድረግ የሚያስችል ትልቅ ነገር ሰርተናል እድሉን ፈጥራቸዋል ለምሳሌ ኦባማ ስለ 5 ኢትዮጵያን አውርቷል ከተባለ ከ5 ኢትዮጵያን አንዱ ነው ዋው ለ3 ኢትዮጵያን ካወራ ከ3ቱ አንዱ ነው ወይ እድለኛ ነው በጣም ለአንድ ኢትዮጵያዊ ካወራ ደግሞ ከአንዱ አንዱ ነው ደስ ይላል በጣም ደስ ይላል ለሀገርም እንደ ሀገርም ኩራት ነው እሺ በዚህ አጋጣሚ ከወጣና ይቀር ወደዛው እስቲ ስለ ሽልማቶች የሆነ ነገር በለኝ እንግዲህ ያሉን ሽልማቶች 3 ናቸው ህንድ አለን እና ናይጄሪያ አለ ከዛ ሱዳን አለ ሶ የኢንዲያ ሰሚት ላይ ነው የሄድነው ከዛ በኋላ ውድድር ነበር እዛ ኒው ዴሊ የሄድነው ለሰሚቱ ነው ኢንዲያ አፍሪካን ሰሚት ነው የሄድነው በጣም ቤተመንግስታቸው ውስጥ ነው ፐርፎርም ያደረግነው ያኔም የውጭ ጉዳይ ሚኒስቴር ስዩም መስፍንና ኃይለማርያም ምናምን መጥተው ነበር እዛ እኛ የምናደርገው ምክንያቱም የአፍሪካ ሀገሮች ለመሪዎች ነው ትርኢት ያቀረብነው እኛ ብቻ አይደለንም ከተለያየ ሀገር የመጡ 250 አርቲስቶች ነው ፐርፎርም ያደረግነው እዛ ሌላ ትምህርት ቤት ነበር እንዴት ስናጠና እንደነበረ መድረክ እንዴት እንትን እንደሚሉ ለልምምድ ስኖ ነው የለቀቁት ርችት ስኖ ርችት አለ ስኖ ርችቱ ነገ ስለሚተኮስ ግርር እንዳይላችሁ ብላ እዩ ብለው ልምምድ ላይ ያሳዩ ስለዚህ አይደርስባችሁ ዝም ብላችሁ ፐርፎርም ማድረግ ትችላላችሁ ኑና ውጡና ተብለን ወተን ስቴጅ ላይ ቆመን ሙሉን ስኖ ለቀቁት ማለት ነው የዚህን ያህል ነው የሚጠነቀቁት ከጃልሜዳ ይበልጣል ቤተመንግስቱ የህንድ እዛ ሄደን ገብተን እስከምንወጣ ድረስ አወጣጣችንን ሲሰሩ የመጨረሻው ሰውዬ ከወጣ በኋላ 250 ነው ባይው ኑ እንደገና ደግሞ ነው የሚሉት መውጣትን ብቻ ራሱ ለ6 ሰዓት እንዳጠናን ማለት እና ለዛ ነው ትልቅ ትርኢት የሚሰሩት እኔም ልጆቼም ደግሞ በየሄድንበት ቦታ ትምህርት ነው ትልቅ ልምድ ነው እንዴት ባህላቸውን እንደሚያከብሩ እንዴት ትርኢት እንደሚያዘጋጁ እንዴት እንደሚዘጋጁ እንዴት አድርገው እንደሚያቀርቡት ነው የምታየው ከዛ በኋላ እዛው ደልሂ ላይ ኮምፒቲሽን ነበር ያመጡት ሀገሮች ተጠቅላላ እኛ አሸነፍን ዋው በጣም ደስ ይላል ስናሸንፍ ምንድነው ያደረጉት ሌላ 7 የነሱ ከተሞች ነው ቱር ያደረጉት አንደኛውን ልንገርሽ መሸለምና ማሸነፍ ብዙ ጊዜ ያለው ክብር ማለት ብዙ ጊዜ የሚነገረው ሽልማታችን እንደዚህ ነው ቮሮድራ የሚባል ከተማ አላቸው ሄድን እዛ ቮሮድራ ስንደርስ ማታ ነው የደረስነው የኛ መኪና ከፕሌን እንደወረድን ህንድ በጣም ትልቅ ሀገር ከደልሂ ቮሮድራ 5 ሰዓት ነው በፕሌን 5 ሰዓት በፕሌን ማለት ዝም ብለሽ አስቢ ከዚህ ህንድ እኮ ራሱ 7 ሰዓት ነው ልክ ነው በጣም ትልቅ ሀገር ናት ከዛ ልክ እንደወረድን በመኪና ገባን ምናምን ይዘው ነው በሁለት መኪና ነው የምንሄደው እየሄደን የኛ መኪና መብራት አቆሙ አረ ምንድነው ምናምን እንላለን ከፊት ለፊት ወታደሮች አሉ ሞተር አለ ምናምን ለካ ታጅበን ነው እኛ አልገባንም እና ስንደርስ የዛ የቮሮድራ ሆቴል የተያዘልን ጋር ስንደርስ የጠበቀን ከንቲባው የከተማ እንዴት ደስ ይላል እነሱ አበባም ያደርጉታል አበባ አደረጉልን እንደ ሻሽ ነገር ኢማማ የምትመስል ምናምን እሱን ሰጡን በቃ ይገርማል ወይ ደስ ይላል በጣም ጠዋት ከተማው ላይ በየእንትኑ ፖስተራችን በየህንጻው ላይ ተለጠፈ እኛ ማታ ስላላየን ስላልገባን ጋዜጣ ላይ ወተናል ምናምን እና አንድ የሆነ ነገር ማሸነፍ መተሻገርሽ ብቻ አይደለም እዛም ብዙ እድል ይፈጥራል ሌላው ሰው ፐርፎርም አደረገን ሰሚቱ ላይ ኮምፒቲሽኑ ላይ ተወዳደረ ሁሉም ወደ የሀገራቸው ሲመለሱ እኛ ብቻ ነን ሌላውን ሀገር ህንድን እንድንዞር ትርኢት እንድናቀርብ የሆነ ዩኒቨርሲቲዎቻቸው ውስጥ ያሰሩ ነበር ልጆቻቸውን ለማስነሻ በጣም ተጠቅመውበታል የኛን ትርኢት ምናምንና
ትልቅ ልምድ ነው። ትልቅ ልምድ ከጎብኝቱ ባሻገር ትልቅ ልምድ አድርጋቸው በጣም ነው ሞራል የሚሰጥሽ ብዙ ነገር ነው። ከዛ ደግሞ የሚገርሙኝ ቀድሞ ነው የሚገኙት እነሱ የኛን ባክግራውንድ ደግሞ ያደረጉት የስላሴ ካቴድራል እንትን ፖስተሮቹ ጧት ስናይ ማለት ነው እንግዲህ ጎግል አድርገው ምን ብለው እንደ ከኛ ጋራ ከቅርሶቻችን አንዱ የሆነው እንደዛ አድርገዋልና ሱዳንም የነበረን የናይል ፌስቲቫል ነገር ነው የነበረው ብሪቲሽ ካውንስል ነው የሚያዘጋጀው እዛም ስንሄድ ይሄው አይነት ነው የሚከተለኝና በጣም ለየት የሚያደርገው የናይጄሪያ የደቡብ ባህል ቡድኖችን ነው ይዤ ሄድኩት እሱ እንደዚህ አይነት ኢንተርናሽናል ስቴጅ ላይ ትርኢት ሰርታ አቁም ግን ከባድ ዝግጅት ማዘጋጀት ነበረብን አንድ ወር ሙሉ ሐዋሳ ተቀምጬ ከሌሊቱ 9 ሰዓት ሙሉ ጭምር እያስጠናው ነው ይዘናቸው ይሄን ነው በዛ ደግሞ ሄዶ ማሸነፍ በጣም ይገርም በጣም እኔ ሁሌ ደስ የሚለኝ አንዱም እሱ በተመስገን ልጆች ብቻ ሳይሆን እኔ ስቆም በቃ ሁሌ ከአሸናፊነት ጋር እንድገናኝ ተደርጌ ነው የተባረኩት እንድቀበል እንዳምን ነው የሚያደርገው የዚህ ደግሞ ሚስጥሩ ትጋት ሌላ በጣም የማመሰግናቸው ደግሞ እነሱን ራሳቸው ለሊቱ ተነሱ ብዬ የኔ አጠናንንትን በጣም ጨከን ያለ ይሆናል ይመስለኛልና ግን እሱን መፍቀድ ለሱ መዘጋጀት መታዘዝ ብዙዎቹ ከኔ እድሜን በላይ የሆኑ ሰዎች ነበሩበት እዛ ውስጥ እንደ እሺ ብሎ እንደ ልጅ መታዘዝ ከዛ ለዛ ዓላማ መቆም የኔ ስሜት እነሱ ላይ መጋባት ምናምን በቃ በጣም ደስ ይላል እነሱንም በጣም አመሰግናቸዋለሁ ምክንያቱም አንድ ውጤት ሲመጣ የጋራ አዘጋጁ ምናምን ትልቁን ቦታ ሊወስድ ይችላል ግን ሌሎቹ ሰዎች ለምሳሌ የተመስገን ልጆቹ ባይኖሩ ብለሻስ ልክ ምን ማድረግ ይችላል ነበር ይሄ ሁሉ ሐሳብ አለኝ ይሄ ዕውቀት አለኝ ይሄ ፍላጎት አለኝ ግን ልጆቹ ይሉ ስለዚህ ልጆቹ ሁሉ ጊዜ ያንበሳውን ድርሻ የሚወስዱ ናቸው የልጆቹ ወላጆች እኔን አምነው እኮ የ6 እና የ8 ዓመት ልጅ እኔን አምነው ፈቅደው ክፍለ ሀገር ስንሄድ አስቢ ውጭ ሀገር ስንሄድ አስቢ እኔን ታምኝ ለኔ ነው ያንን ኃላፊነት የሚጣለውና ያንን ሁሉ ነገር ማድረግ በጣም እጅግ በጣም ትልቅ ነገር አንተ ምድለኛ ነህ እውነት እንደላን በጣም ምድለኛ ነህ የእውነት አንዳንድ ቀን የነካው ነገር ይባረክልህ ስትባል ራሱ ቀላል ነገር አይደለምና ተባርኮላል ክብሩን እግዚአብሔር ይውሰድ በጣም ደስ ይላል ተሙዬ ሁለተኛ ክፍል የመማሪያ መጽሐፍ ላይ ወጣ እንዴት ነበር ይሁን በእናት ይሄ በጣም ትልቅ ነገር ነው እኔ ሲስተር ዘቢደር ዘውዴ መጽሐፉ ላይ ወጣለችና አንዳንዴ የሚገባቸው ሰዎች ስታይ የሚሰማ ነገር አለ በጣም ደስ ብሎኝ ነበር ሲስተር ዘቢደር አንተም ወጣለ እንዴት ነው በመነጋጣም ሆነ በጣም ነው የሚገርምሽ ይሄንንም እኔ አላቅ ይኸውልሽ ስራ ሁሌ ይከፍላል አንቺ ከነፍስሽ ከልብሽ መስራት ነው ሁሌ ነው የሚከፍል ምናልባት አሁን ክፍያው እጅሽ ላይ ላይመጣ ላይታይ ይችላል ለኔ ትልቁ ክፍያ ምናልባት እዛ መጽሐፍ ውስጥ በእድሜ ትንሹ ልጅ እኔ ነኝ እዛ ውስጥ ያሉትን የሀገሪቷን የኪነ ጥበብ ሰዎች ብታይ በቃ ይነግርሻል ከፍ ያሉ ናቸው በጣም በቃ ጉምቱ የሚባሉ የኪነ ጥበብ ሰዎች ናቸው ያሉት ለቅሶ ላይ አስቴር በዳኔ ያሰፈር ነች የሰፈር ለቅሶ ላይ የአስቴር በዳኔ እህት ኢየሩሳሌም በዳኔ ትምህርት ሚኒስቴር ነው መሰለኝ እኔ አላቀም መጽሐፍ ላይ መውጣት እሺ ብቻ እንደ ሀገር ሁላችንም የምናውቅ አይመስልም የዛ ትምህርት ክፍል አዘጋጆች ማን ይመጥናል ብለው ጥናት አድርገው ነው ሁላችንም የሚያስቀምጡ ስትነግረኝ አላመንኩም እውነትሽ ነው እኔ እየተማሩኝ ነው አዎ እንዴት አላየኸውም ትለኛለች ኧረ እኔ ምንም የማውቀው ነገር የለም ለቅሶ ላይ ማለት ለቅሶ ላይ ነው የምትነግረኝ ማመን ያቃተኝ በጣም ነው ደስ ያለኝ የእውነት በቃ የማላውቀው ስሜት ነው የተሰማኝ በጣም ምክንያት አለ መቼም ማንም ሰው ለልጆች ሲሰጥ ምርጥ ነገር መርጦ ነው የሚሰጠው ግልጽ ነው ለልጆች መማሪያ መሆን መቻል በጣም ትልቅ ነገር ልክ አስበሽዋል እኔ እና አበበ ቢቂላ አብዲስ አጋን ዶክተር አክሊሉ ለማን እና ሌሎቹም የሀገሪቷን ትልልቅ ሰዎች ትምህርት ቤት እንደተማርኩት እኔን እየተማሩ አይገርም እድለኛ ነህ በጣም ደግሞ ይገድኩ ለፍታ ሐውልት ከመቆም በላይ ነው ምክንያቱም ያው ሐውልት ነው የሆንኩት እኔ እነዚህ አሁን የጠራውልሽን ሰዎች መቼም ልረሳቸው አልችልም ሐውልት ኖራቸውም አልኖራቸው እዚህ ዘመን ላይ ያሉ ልጆች እኔን እየተማሩኝ ያሉ ልጆች መቼም አይረሱ ምክንያቱም ንጹህ ናቸው ለዚህ ነው ምርጡ ተመርጦ የሚሰጣቸው ልክ ነው ተጋቢ ነው ዩኒቨርሲቲ ያለ ተማሪ ቢሆን ሌላ ከፍ ያለ የትምህርት ደረጃ ላይ ያለ ተማሪ ቢሆን መርጦ ልክም ባይሆን መርጦ መውሰድ ይችላል እነዚህ ልጆች ግን ሁሉንም ነው የሚወስዱት ስለዚህ በጣም መጠንቀቅ በጣም መምረጥ ያስፈልጋል እዚህ ላይ
መማሪያ ሆኖ ተመስገን መለሰ መምጣት የእውነት መባረክ እውነት ነው። ይሄ በቃ በምንም ልታገኘው ማትችው ሽልማት አንድም በጣም እድለኛ ነው። ሁለትም ግን ልፋትን ይፈልጋል፣ ጥረትን፣ ትጋትን ይፈልጋል። እዛ ጋር ለመቆም ተመስገን ለመባል ብዙ ልፋት አለ። ስለዚህ ብዙ ለፍተሃል እኮ ብዙ ጥረሃል። ስለዚህ እድለኛም ነህ። የልፋትህንም እግዚአብሔር ሰጥቷል። እውነት ነው። በጣም ብዙ ላብ ነው ያፈሰስነው። የላብሽ ዋጋ ደግሞ ይከፈልሻል። ቀኑን ላታውቂው ትችላለሽ። እግዚአብሔር ጽዋውን ይሞላል። ሲሞላ ይመጣል። ገና ነው። አሁን የኛ ስኬት የኛ ልፋት ምናምን ገና ነው። ግን እንደ ሀገር ስትመዝኝ ትልቅ ስለሆነ ነው እኔ ደስተኛ ነኝ የምልሽ እንጂ ብዙ ነው የለፋነው። ስለ ልፋታችን ደግሞ ሌላ ባንለፋ እዚህ ጋር እንደርስ። ትክክል። ይሄ ምስክር ነው ራሱ የልፋታችን ማለት ነው። ተሙዬ የቁጭት ሰው ነህ? አንጻራዊ ነኝ። በጣም ብዙ የሚያስቆጩኝ ነገሮች አሉ። ነገሩን ቀለል አድርጌ የማልፈው አለ። በጣም ይናደዳል የተባለ ሰዓት ስቄ ልተው እችላለሁ። ምንም ይሄ እኮ በጣም ተራ ነው ምናምን የሚባለው ነገር በጣም ሊያንገበግበኝ ይችላል። በተለይ የኛ ሀገር ባህል በተለይ ያለን ነገር ስለ በገባኝ መጠን በጣም ያስቆጨኛል። እንዲህ አልነበረም መሆን የነበረብን። እንዲህ አይነት ህዝቦች አይደለንም። እዚህ ጋራ መቼ ነው ቁልቁለቱን የጀመርነው ምናምን ብዬ የሚያስቆጩኝ ብዙ ነገሮች አሉ። ትርኢቱም ላይ እንደዛ እዚህ ግባ የማይባሉ ነገሮች ትልቅ ቦታ ተሰጥቷቸው ተቋም ተገንብቶላቸው ምናምን ታያለሽ። ባህልን የሚያህል እኔና አንቺን እንደ ግለሰብ ህዝብን ከህዝብ እንደ ማህበረሰብ የሚያገናኝ የሚያስተሳስር ትልቅ የጥበብ ዋርካ እንደ ተራ ነገር ነው የምንተው። ተቋም እንኳን የለውም። ጥናትና ምርምር የሚደረግበት ቦታ የለም። ይሄ በጣም ከሚያስቆጩኝ ነገሮች ውስጥ አንዱ። ይሄ ሁሉ ባህል አላት። ይሄ ሁሉ የባህል ሀብት አላት። መቼ ነው የሚታወቅና የሚተዋወቅ ሰው እየተጠራ ትርኢት መስራት የሚቆመው? መቼ ነው ይሄ ትርኢት የሚገባው ለእከሌ ጥበበኛ ስለሆነ ነው ተብሎ የሚሰጠው? መቼ? ይሄ በጣም ያስቆጨኛል። ለምንስ ነው የሆነ ሰው የሆነን ሰው ስላወቀ ብቻ ጠርቶት ትርኢት የሚሰራ? ለምንስ ነው የሆነ ሰው በሆነ ሰው ማዕቀፍ ውስጥ ብቻ እንዲፈስ የሚደረግ? እኔ በጣም ሞጋችም ነኝ። ያላመንኩበትን ነገር አልሰራም። ሰው ለምንድን ነው የሚሞግተው? ለምንድን ነው የማይባል? ሰው እኔ የምሞግትበት ሀሳብ አሳማኝ ከሆነ ሁላችንም ሀገራችንን ከፍ ለማድረግ ኪነ ጥበባችንን ለማሳደግ ነው የምንሰራው። ሌላ ስራ የለም። ትክክል ነው። ሌላ ስራ የለም። ይሄንን ነው የምንሰራው። ሰው ይሄንን በተበላሸ መንገድ እንዴት ነው ልሰራ የምችል? ቢሆን ኖሮ እንዲህ አይነት መጽሐፍ ላይ ይወጣ ነበር ወይ? ቢሆን ኖሮ እነዚህ ሽልማቶች አገኝ ነበር ወይ? ቢሆን ኖሮ ውጭ ሀገር ሌላኛው በጣም የሚያስቆጭሽ በማታውቂው ሀገር በማታውቂው ማህበረሰብ እንደዛ በሞተር ተከበሽ መንገድ ተዘግቶልሽ እምትሄጂ ትሆኛለሽ። በሀገርሽ ደግሞ ልክ ነብይ ባገሩ እንደሚባለው እነዚህ ያስቆጫሉ። እኔም ብቻ አይደለም ግን ደግሞ እንዳልኩሽ ደግሞ በቃ ምንም አይደለም ብዬ ከተውኩት አንዱን ብነግርሽ እንግዲህ ያሉኝን ሽልማት ምናምን ነገርሽ ኢትዮጵያ የባህል ሽልማትና እውቅና አዘጋጅታ ብትጠራ የመጀመሪያ መሸለም ካለባቸው ሰዎች ውስጥ አንዱ እኔ ነኝ ብዬ አስባለሁ አይደል? በተመስገን ልጆች በቡድን በውዝዋዜ በኮሪዮግራፊ እኔ ልሸለም ይገባኛል ስለሰራህ ነው። እኔ የሰራሁትን ያህል ደግሞ የወጣው መስፈርት ምናምን በትክክል ሰው ከዛ ግን እሱ ጋር አሁን በቃ የሆኑ ሰዎች ተራ ደባ ሲፈጥሩ ታይበታለሽ። እና እኔ ቆሜ የተሸለሙት ልጆች ከኔ ጋር ራሱ ፎቶ መነሳት ሲያሳፍራቸው ምናምን ታያለሽ። አሁን እኔ ያኔ ምንም ማለት ነው ያየሁት አለማወቃቸው እንደሱ። አሁን ይሄ በጣም የሚያናድ ነው። እኔ በጣም ፈናርጌ ራት በልቼ በሉ ደህና ሁኑ ብዬ ሄዱ ምንም ማለት ነው። ምክንያቱም ሽልማት የመጀመሪያ ሽልማት ውስጣዊ እርካታ እኔን የሚያረካኝ ነገር እስካረኩኝ ድረስ ይኸውልሽ እግዚአብሔር ደግሞ በዚህ በኩል ይመጣና ቆይ አንተ እኮ እዚህ የሆኑ ነገርየውን ያልተረዱ ሰዎች ያዘጋጁት ሽልማት አይደለም የሚገባ ትውልድ የሚማርብህ ሰው ነህ ብሎ መጽሐፍ ላይ ያወጣሽ። እግዚአብሔር ይመስገን ከዚህ በላይ ሽልማት ምንም የለም። ባይዘው ያው ሌላው ምንም አይደለም። ነገርኩሽ ያንን ሽልማት ወስጄ እዚህ መጽሐፍ ላይ ባልኖርና ያ ሽልማት ቀርቶብኝ እንዲህ አይነት መጽሐፍ ላይ በወጣ ሁለቱም ግን የሀገሪቷ ናቸው። ልክ ነው ሁለቱም። አዎ ግን የአንዳንድ ቦታ የምትሰጠው ነገር አለ። እኔ አሁን ይሄ በጣም በቃ እየሞትኩ ከሆነ ትንሽ እንደገና እድሜ እንድቀጥል ከሚያደርገኝ ነገር ይሄ መጽሐፍ ላይ መውጣት ዝም ብለሽ አስብ። ከባድ ነው።
እውነት ለመናገር ትልቅ ቦታ የሚያሰጠው ያስቀናል በጣም ብዙ ጊዜ እኔ የሚያናደኝና የሚያስቆጨኝ ልንገርሽ በዚህ አጋጣሚ ሀብት የሚመስለን እዚህ መሬት ውስጥ ያለ ማዕድን ብቻ ከመሬቱ በላይ ያለንን የባህልና የጥበብ ሀብት ማየት አለ ኢንዱስትሪ ማያስፈልግ ማሽን ማታኪበት ሀብት ነው የግድ ማሽን መጥቶ ተቆፍሮ ወጥቶ ነዳጅ ወይም ሌላ ማዕድንና መሆን የለበት ይሄንን ሀብት ከገባን እንደ ህዝብ እንደ መንግስት ትልቅ ማድረግ ነው ሌላኛው ከዚህ ከቁጭት ጋር ምናልባት ተያይዞ ባደረኳቸው በሄድኩባቸው በኖርኳቸው ኑሮች ምናምን ቁጭት ብዙ ጸጸት ምናምን የሌለው ሰው መማር ነው የምፈልገው ትናንት እንዲህ ነበር ልክ አይደለም በቃ ልክ አይደለም ከነገ ጀምሮ እሱን አላረግም ሰው አይደለም ምናልባት ብዙ ተመልካቾቻችን የሚያዩት አሁን ጥሩ ስራዬ ምናምን ብቻ ነው እንደ ሰው ለማልቆጥረው ጊዜ ወድቄ የምነሳ ሰው ወድቅ ስነሳ ነው እዚህ ጋር የሚደርስ እሱ ከሌለበት ራሱ ሰውነት የለም ዕውቀት የለም ማስተዋል የለም መረዳት የለም እኔ በእንደሱ አይነት ስተቶቼ መማር እንጂ ምጸጸት አይደል በጣም ደስ ይላል ምንም ጸጸት የለም በጣም ማለት በጣም ማለት ባጠፋቸው ባደረኳቸው ብዙ ነው አይደል መነሳት ወደ ኋላ ባሰብክ ቁጥር ወደ ኋላ የሚያስቀራ ነገር አለ ትምህርት ቤቴ ብቻ ናቸው አልጸጸትም በእነሱ ስለዚህ ወደፊት ብቻ ወደፊት ያዋለው ከመቆጨት ወደ ኋላ ያለው ወደፊት ከዛ ማራለሁ ወደፊት ወረወራለሁ እንደሱ እስቲ ከዚህ ጋር ተያይዞ መሰበር መውደቅ እንደሰው አለ መሰበር መውደቅ አለ ገጥሞ ያቀ ነበረ ወይ በዚህ ሁሉ ዘመናት ሲቀጥል እንዴት ተሳለፍካቸው እነዚህ ከባባድ ስሜቶች ናቸው ባይዘው መውደቅ መሰበር የሚባለው ቃሉም እውነቱም ያ ማለት ከባድ ነውና ገጥሞ ያከሆነስ እንዴት አለፍከው ብዙ ናቸው ማለት አንዳንድ ጊዜ ምን ትሆኛለሽ መሰለሽ ለምሳሌ አሁን ይሄ ሁሉ ባወራናው የተመስገን ልጆች እኔ ተከስሼ ፍርድ ቤት ቆሜያለሁ አይሽ እንዴት መሰበር እንደሚመጣ የሆኑ ሰዎች ስም መጥራት ስለማልፈልግ የልጆቹን አእምሮ በጣም በርዘው ነው ከዛ ፍርድ ቤት ትቆሚያለሽ ፍርድ ቤት አብረሻቸው በለፋሹ ባጎራሹ በላሹ ሰዎች በራስሽ ሰዎች ተከሰሽ ትቆሚያለሽ አሁን ከዚህ በላይ መሰበር አለ ብዬ አላስብም ግንስ አንቺ የተነሳሽበትን ሰው ምንድነው የሚለው ገጽ ይመለከታል እግዚአብሔር አምላክ ልብ ያያል አንቺ የተነሳሽበትን እግዚአብሔር ስለሚያውቅ ከተወረወረብሽ ቀስት ከተዘጋጀልሽ መረብ ያሾልክሻል ፈጣሪ በየትም አርጉ አምላክ ነው ያቃላ እውነቱ ከዛ የሆኑ ደግሞ ሚዲያዎች ደግሞ ትልቅ ነገር ሲሆንና ትልቅ ነገር ሲሰሪ ከሚመጡት በላይ ችግር ሲፈጠር ይኸውልሽ የሆኑ ሰዎች መጋባት ዜና ሳይሆን የነሱ መፋታት ግን እንዴት ታሪካዊ ዜና እንደሚሆን እንዴት ብዙ ሰው እንደሚያራግቡት የሆኑ ሰዎች ጀግነው መሸለም ታሪክ ሳይሆን አንድ ቀን ምግብ እኮ አልበላሁም እንደዚህ ሆኜ ነው ያሳለፍኩት ብለው ያሉት ነገርን እንደ ትልቅ ነገር የሚያጦዝ ነው የሚሆነው ማለት ነው እና ብዙ ሊያራግቡት የሞከሩ ምናምን ነበሩ መጨረሻ ግን ፍርድ ቤቱ ለኔ ሲፈርድ እኔን በትክክሉ መብቴን ሲጠብቅልኝ ምናምን ይሉ መጀመሪያ ነገሩን በጣም ማኒፑሌት ለማድረግ ብዙ አይሽ የሚያደንቅሽ የሚወድሽ የሚያከብርሽ እንዳለ ሁሉ የሚናደድም ማለት ይሄ ዓለም የሁለት መልካም መጥፎ መንፈስ አለበት ስለዚህ ያ መጥፎ መንፈስ ሰው በራሱ ክፉ አይደል ያ መጥፎ መንፈስ ውስጣቸው የገባ ሰዎች ትልቅ ነገር ተሰርቶ ማየት የማይፈልጉ ሰዎች ትልቅ ነገርን ማርከስ ትልቅ ሰውን ማንኳሰስ ትልቅነት የሚመስላቸው ብዙ ሰዎች አሉ የተሳሳተን እንደማስተካከል የተሳሳተን የበለጠ ወይም ሊሳሳት የሚመስልን ነገር ማበላሸት ትልቅ ቁም ነገር አድርገው የሚወስዱ ክፋት ውስጣቸው የገባ መጥፎ መንፈስ የተጸናወታቸው ክፉ ሰዎች አሉ ለነዛ ሰዎች መጠቀሚያ እንዳትሆኚ ይሁን እግዚአብሔር ይከልልሽ ሁሉንም በህይወቴ የመጡትን ልክ ያልሆኑ ነገሮች የተሻገርኩት እሱን ተደግፎ እኔ ሁሉ ጊዜ አንድ እግሬ ሌላኛውም እግሬ እግዚአብሔር ተደግፎ ነው የሚቆመው ባውሎ ንፋስና በወጀብ ሁሉ መንገድ ያለው አምላክ ነው ያለው የትኛውም ነገር አያናውጠኝም የተደገፍኩት እሱ ነው የትኛውም ነገር አይሰብረኝም ሌላኛውም እግሬ እሱን ነው ያዘው የትም ቦታ ቆሜ አላውቅም እሱን ነው የማውቀው ከሱ ውጪ ምንም አላውቅም ለማንም ሰግጄ አላውቅም ከዛ ውጪ ደግሞ ሸዊት ስሙን ነው የተሸከምኩት ጥሎ አይጥለኝም ተመስገን የሚል ስም ተሸክሜ ነው የምዞረው ስለዚህ አይተወኝም እኔም ሆነ ብዬ ምንም ሰው በድዬ አላውቅም ሆነ ልጉዳሽ ብዬ ምናምን አጥፍቻለሁ እንደ ሰው ጥፋት አጥፍቻለሁ ግን አንቺን ለመጉዳት እንደዛ በዛን ያህል ጊዜውም ዕውቀቱም መንገዱም የለኝም ምክንያቱም 24 ሰዓት ስራዬ ላይ ነኝ ያለሁት የክፋት ሰው አይደለሁም በሆነ 500 ምናምን ልጅ እኮ ነው በነፃ ያስተማርኩት
ምንም አልምንም በጣም ብዙ ልጆች ድንጋይ ላይ እንዳይውሉ እድል ፈጥሬያለሁ። ባህላችን እንዲተላለፍ ትልቅ እድል ፈጥሬያለሁ በነፃ። ስለ ሳንቲም ስለ ገንዘብ ስለማያውቅ ነው እንዳልባል በ11 ዓመቴ ጫማ የጠረኩ ሰው ነኝ። ሳንቲም ስለቀምን ያደግኩ። ስለዚህ ክፋት ውስጤ ያለ አይመስልም የለኝም። የመስራት የማደግ የመለወጥ ባህል የመጠበቅ እሴት የማስተላለፍ መንፈስ ነው ያለኝ። ክፉ እስካላረኩ ድረስ ደግሞ መልካም የሆነው አምላክ ሁሌ ከኔ ጋር ነው። ደስ ይላል። ስለዚህ ማንም አያሸንፈኝ። በጣም ደስ ይላል። ሊያጥፉኝ ይችላሉ፣ አይሰብሩኝም። እግዚአብሔር ይመስገን። በጣም ደስ ይላል። ተሙዬ እውነት በጣም ነው ኩራት ነው የሚሰማው። ደስ ይላል። እውነት ነው። እግዚአብሔርን የተመረኮዘ ወድቆ አይወድቅም። በጣም ደስ ይላል። ተሙዬ ከድሮ ጀምሮ ህልም ነበረ ዩኒቨርሲቲዎችን የመገንባት ከዚህም በላይ ልጆችን የማፍራት። በዚህ ትቆማለህ ብዬ አላስብም። በእርግጥ ይቀጥላል። እግዚአብሔር እድሜ እስከሰጠን ድረስ አምናለሁ። ግን ማሰልጠኑም አለ። ግን በዩኒቨርሲቲ ለመገንባት ህልም ነበረ። ከምን ደረሰልህ? ሸዊቴ አልተውኩትም። ይሄ ሀሳብ የመጣው 2004 ላይ ማለት ነገራችን በተቋምና በእውቀት ካልተቀየረ እንደ በየዘመኑ የሆኑ ሰዎች እየተነሱ የሆኑ ሰዎች ትከሻ ላይ ብቻ ይሆንና ከዛ እንደነዛ ሰዎች የመሸከም ብቃት እንደነዛ ሰዎች ነገርየውን የማስተላለፍ ብቃት ይሆናል። ስለዚህ ተቋማዊ መሆን አለበት የሚል ሁሌ አለኝ፣ ስጋት አለ። ይሄ ሁሉ ዓለም የምናየው እኮ ባህል ስላልነበረው አይደለም። ባለማወቅ ባለመጠንቀቅ ባህሉ ጠፍቶበት ነው። እኛም ከእንደዛ የተለየ አንሆንም። ያተረፈን ነገር ህዝቡ ላይ ስለተሰራ ነው ባህሉ። አሁን ደግሞ ህዝቡን ቴክኖሎጂ ወይም እጁ ላይ ያለው ነገር እያጠፋው ነው። ባህሉን እንዲጥል እያስደረገው ነው። ስለዚህ ተቋም ቢኖረው ብዬ አስባለሁ። አንደኛ ለራሱ ለኪነ ጥበቡ እድገት፣ ሁለተኛ ለመጠበቁ ልክ ነው ብዬ አምናለሁ። እና አርባ ምንጭ ላይ ነው የምፈልገው። በጣም ብዙ ጊዜ ተመላልሻለሁ። በየጊዜው ፕሮሰስ እያደረኩ ነው። እንግዲህ በየጊዜው ሰዎች ሲቀያየሩ እንደየሰዎች መረዳት ምክንያት አንዳንዴ ወደፊት ይፈጥናል። አንድ የሆነኛው ዓመት ላይ ጫፍ ደርሶ አልቆ ቦታ ሁሉ ለኢንቨስትመንት እየመረጠ ምናምን ከዛ ደግሞ እንደገና ለውጥ መጣና ተበለሻሽ። ግን አይቀርም። በጣም ትልቅ ዩኒቨርሲቲ ነው የምገነባው። ለምን እንደዛ እንደሚሰማኝ ልንገርሽ። አሜሪካ ማሳቹሴትስ፣ ቦስተን ጃኮስ ፒሎ የሚባል ዳንስ ትምህርት ቤት አለ። በየአመቱ ከ20 እስከ 25 ሺህ ፎሬነር ተማሪ ነው የሚቀበሉት። እነሱ ይሄ ነው እዚህ ግባ የሚባል ባህል የላቸው። ቴምፖራሪ ነው ኤቭሪቲንግ ነገራቸው። አሁን የፍሬን ድምጽ ከሰሙ በፍሬን ይደንሳሉ። አሁን ንፋስ በዚህ በጆሮአቸው ጋር ካለፈ ይሄንን ንፋስ ዳንስ ለማድረግ ምናምን እኔና አንቺ እና ይሄ ህዝብ ብዙ ቱባ ባህል የሺህ ዘመናት ባህል ያለን። ስለዚህ እንደውም ከማንም በላይ ማስተማር ያለብን እኛ። ትክክል። 2 ቀን በዚሁ ተያይዞ ከዩኒቨርሲቲ ጋር ካወራ ነው 2 ቀን በፕሮፌሰር ኃይሌ ገሪማን አግኝቻቸው ነበረ። በእሳቸው አማካኝነት ዲሲ ያለው ሃዋርድ ዩኒቨርሲቲ የመጎብኘት እድል አግኝቼ ነበር። ያንን ደግሞ እንትን ስል ያገኘሁት አሰንኩት የሚባል አፍሪካን ዳንስ ዲፓርትመንት ሄዱን ነው 2 ቀን ማስተር ክላስ እንድሰጥ ምናምን ተፈቅዶ ነው። እንድቀር ፈልጎ ነበር እዛ እንዳስተምር። ግን ምንድነው የሚባለው ዋናው ነገር እዛ ከቀረ ይሄ ሁሉ ህልም ይሄ ሁሉ አላማ ከንቱ ሊቀር መና ይሆን። እኔ ደግሞ የምፈልገው ሄዶ የሆነ ሀገር ማስተማር ወይም ተምሮ መምጣት ሳይሆን የኢትዮጵያን ትክክለኛ የኢትዮጵያ የሆነውን እንትን ባህል በተቋም አድርጎ ማስተማር። ከዛ በፊትም ሃምቡርግ ተጠርቼም ነበረ ዳንስን እንድማር ነው። የቀረውበት ምክንያት ይሄ ነው። ሄደን ተምረን ከመጣን በኋላ ከሆነ ዩኒቨርሲቲውን የምገነባው መጀመሪያ ኢትዮጵያ የነበራት አይመስላችሁ? ከዛ የወሰድከው ምን ነው መተህ እኮ ነው ተምረህ ነው እኮ ስትመለስ ነው ይሄን ያደረከው ነው የሚሉት። እኔ ደግሞ የምፈልገው በእነሱ አይን በእነሱ መነጽር ማየት ሳይሆን የራሳችን አይን አለን፣ የራሳችን ምልከት አለን። የተፈጠረውን ከራሳችን በመነጨ እውነትና ባህል ነው። እሱን ነው ማስተማር ያለብን ብዬ ነው ማስበው። ስለዚህ አንድ ቀን አይቀርም ዩኒቨርሲቲውን እንገነባለን። ኤክሰለንሲውን ዳንስ ላይ ያደርጋል እንጂ የኪነ ጥበብ ዩኒቨርሲቲ ነው የሚሆነው። 15 የኢትዮጵያ ሀገር በቀል ኪነ ጥበቦች እጅ ስራ እደ ጥበብን ጨምሮ የገጽ ቅብን ጨምሮ ብዙ አይነት ትምህርት ማስተማሪያ መሆን ይችላል። እንግዲህ ሲሆን ተስፋ አደርጋለሁ መተው ከሚያስተምሩት ወይ ልምዳቸውን ከሚያካፍሉት ማለት አንዳቶኛል እድል ልጠም ደስ ይያለኝ ደግሞ የመረጥከው ክልል ደስ ይላል። አርባ ምንጭ ደግሞ የሁሉም ሀገር ናት። ዓለም መጣው ልክ ቦስተን እንደሚሄዱት ሌላም ሀገር እኮ አለ ትልልቅ ትምህርት ቤት። ዳንስ እኮ በትልልቅ የትምህርት ማዕረግ እኮ የሚሰጥ ነው ሌላ ዓለም ላይ። እነዛ ሁሉ መተው ጥናትና ምርምር የሚያደርጉ ትልቁን መስፈርታቸውን መሸለሚያቸውን መብቃታቸውን የሚያገኙበት ቦታ ነው መሆን ያለበት። በቅርበት 56 ብሔረሰብ ማግኘት ቀላል አይደለም። ቦታው ላይ ያሉ ሰዎች አግዘው ለህልምህ
ዳርቻ እንዲኖረው እግዚአብሔር ይፍቀድላለሁ። ተሙዬ ልብን ያሳካል። ጉብኝቶች ላይ ስትጎበኝ ቀድመ ማየት የምትፈልገው ሙዚየሞችን ነው። ለምንድን ነው? ምክንያት ምንድን ነው? ይኸውልሽ አንድ ሀገር ስደርስ መጀመሪያ ሙዚየሞቻቸውን ማየት ነው። ሙዚየሙ ማለት ኦልሬዲ የሀገሪቷ ያላት ነገር ተሰብስቦ በአንድ ክፍል ውስጥ የሚቀመጥበት ቦታ ምን እንዳለ እንድታቂ እንድትረጂ በአንድ ክፍል በአጭር ጊዜ ውስጥ ሀገሪቷን እንድትረጃት ያግዛል። ትክክል። ለኔ ሙዚየም መጎብኘትና መጽሐፍ ማንበብ በመስኮት ሆኖ ዓለምን እንደማየት እንጃባዋል። ስለዚህ ያችን ሀገር በመስኮት ማየት ከፈለኩ ሙዚየም ውስጥ ነው ሮጬ ነው። ደስ ይላል ተሙዬ፣ በጣም ደስ ይላል። ቀጣዩን ጥያቄ አሁን የተመስገን ልጆች መቅረዝ ፊልም፣ ቤተ ጥበብ፣ የሬዲዮ ፕሮግራም፣ ተሙ ምርጥ ሪያሊቲ ሾው፣ ነህነ መጽሐፍ፣ እብዶች ናችሁ ቲያትር እና የሸማ ባህላዊ ባንድና ሌሎችም ፈጠራዎችን በምታስበው መጠን በምታልመው መጠን እውን ሆኖልኛል ብለህ ታስባለህ? ለምሳሌ የተመስገን ልጆች እኔ ጭንቅላት ውስጥ ነበር። አሁን አንዱም የተመስገን ልጆች አሁን ልጆች ሰብስቤ እንደዚህ አድርጌ እንደዚህ ሆኖ ምናምን ብዬ ያሰብኩት ሀሳብ መሬት ላይ ወርዶ የእውነት ማየት በቃ እሱ መታደል እኮ በጣም መባረክም መጽሐፍ አለብኝ አይደል? ይሄ ሀሳብ ከዛ ያ መጽሐፍ ሆኖ ነው ወርዷል መሬት ላይ ፊልም መስራት አለብኝ ሀሳብ ነው። ከዛ የሰራኋቸው ራሱ ደግሞ ፊልም፣ መጽሐፍ፣ የቴሌቪዥን ድራማ፣ የሬዲዮ ዝግጅት ምናምን የአንድ ዓመት በሳምንት 5 ቀን የሚሄድ የሬዲዮ ፕሮግራም ማዘጋጀት ማሰብ ምናምን ይሄ መፍጠሩ ምናምን በጣም እኔ እድለኛ ነኝ። የተወለድኩበት ቤተሰብ ያደግኩበት ሰፈር ነው የሚጀምረው። የጥበበኛ ልጅ ነኝ። አባቴ ሸማኔ ነው። ዋው በጣም የሽሮ ሜዳ ልጅ ነኝ። እንቶሻላ ከዛ ደግሞ መጥቼ በ12 ዓመቴ በጣም ትላልቅ የሚባሉ የኪነ ጥበብ ሰዎች ችግር ስራ አድርጌያለሁ። ስለዚህ ብዙ ነገር እንድማር እንዳቅ ምናምን አግዙ ከኔም ውስጣዊ ፍላጎት ጋር ተያይዞ። ስለዚህ ይሄ ሁሉ ነገር መጨረሻ ላይ መሬት ላይ ሲመጣ ወርዶ ስናይ የዚህ ሁሉ ሰው ድምር ውጤት የኔ ብቻ አይደለም። እኔ ምክንያት ነኝ፣ መንገድ ነኝ እና በማስበው ልክ አድርጌያቸዋለሁ። አሁንም የማስባቸው ሌሎች ትልልቆች አሉ። ምናልባት ለጊዜውና ለዛን ሰዓት ላለው የምቆጭበት ምንም ያረኩት ነገር የለም። የተመስገን ልጆች በማስበው ልክ ነው የተቀመጠው። አሁን ባረገው ከዛ ሊበልጥ ይችላል። ግን ያኔ ማድረጌ ይገርማል። አሁን እኮ 19 ዓመት እኮ ነው። አርገድማ እኔ ራሴ አስብኝ አሁንና ከኔ እድሜ ላይ 19 ዓመት ቀንሽ እኔ ራሴ ምን አይነት ልጅ እንደነበርኩ አርሊ ነው በጣም ሲጀመርክበት ነው። እዚህ ጋር ልንገርሽ የ180 ልጆች አባት ተብሎ መጽሔት ላይ ወጥቼ ነበርና በአጋጣሚ ሮዝ መጽሔት ላይ ፍሮንት ፔጅ ነኝ ምናምን የሐመር ተባባው ተራቆቴ ነኝ። ከዛ የሐመሮቹን እንትን ይሄ የሚተኙበትን በእጅ ይዣለሁ። ጋን ተደግፌ ነው ፎቶ ነው ያደረግነው ማለት ነው። ከዛ ያኔ መጽሐፍ ሲወጣ ሀገር ፍቅር ነኝ። ከዛ ተራርጠን መጽሔት እንገዛለን። አዎ ያኔማ መጽሔት ማሙድ ጋር ሄድኩኝ። ከዛ የሆነ ሰው እዴ ምን አይነት ኮርማ ነው ባካችሁ ብሎ ለራሴ አይገርም በተሰማሪያ ልጅ በዚህ ነው ምናምን ይለኛል ማለት ነው። ኧረ ይገርማል ምናምን ብዬ ደስ ሲል መታደል ነው። የማይታመን ነው ማለት ለሱ የመሰለው የሐመር አለባበስን የለበስኩት ምናምን። ስለዚህ ወልጄ እንጂ የጥበብ ልጆቼ እንደሆኑ ምናምን ማሰብ አልቻለም። እና ሰው ይሄን ሁሉ ልጅ ማፍራት አሁን ቀላል አይደለም። እውነት ቀላል አይደለም። ተሙዬ እንዳልከው ነው ቅድም በልጅነት አይምሮ ትልልቅ ህልሞችን አለመ እውን ወርደው ደግሞ ዛሬ ማየት ያሰብካቸው ነገሮች እውነት ለመናገር የጠራሁት ሁሉ አሁን ያልኩ ነገሮች በሙሉ ቀላል ነገሮች አይደሉም። በጣም ጊዜ ይወስዳሉ። ጥበበኛ ሀገር ገንቢ ነው ብዬ ማስባለሁ በጥሩ መንገድና እንደው እንደ ሀገር መልካም ነገር የምታደርግ ልጅ ስለሆንክ ጥሩ ነገር እየሰራ ጥሩ ጥበበኛ ስለሆንክ መንግስት ምን ላግዝህ እንደው ምን ላድርግልህ ቢል ምን አልባት ወይ እንኳን ይሄ ጥያቄ እንኳን አልቀረም እንኳን ጥያቄ ጎሽ እና ሁለቴ ያላስብ እባክህ መንግስት ሆይ ዩኒቨርሲቲውን የምገነባበት ቦታ አስተኝ። በነገር ላይ የአርባ ምንጭ ስልጣን ላይ ያሉ ሰዎች ጥበበኞች ናቸው። ብዙዎቹ በጣም ጥበብን አድናቂዎች ናቸው። በእርግጠኝነት ይሄን ኢንተርቪው ይሰማዋል ያደርጉታል ብዬ አስባለሁ። በደንብ ያግዛል። ይሄ ይደረግልኝ ያ ይደረግልኝ መልሰው አይደል ደግሞ ይሄንን ነገር የምንገነባው ለሁላችንም ጥቅም ለሀገር ለሁላችንም። ስለዚህ እባካችሁ መንግስት ወይ ጆሮ ካለህ እስካሁን ብዙ ጊዜ ብዬ አልሰማህም። ተሙዬ ያሰብከው ሁሉ ይሳካል ዘንድ ፍጹም ምኞቴ ነው። ከዚህም በላይ እግዚአብሔር ከፍ ያድርግህ። ትልቅ ደግሞ ከዚህም በላይ ትልቅ መድረኮች ላይ እንደማይ ተስፋ አድርጋለሁ።
አመሰግናለሁ። በጣም ደስ ብሎኛል። ከፑል በፍጥነት እዚህ በቃ ይሄ ወሬ ደስ አይልም? ለምን መሰለክ ፑሉ ላይ እኮ ያልተመቸኝ ኮንሰንትሬሽን ያስፈልጋል። አስማው ልቾት ይያልሽ። አሁን ደግሞ እንደማሸንፍ ነግሬ ነበር። ጉረኛው እኮ ተምዬ በጣም መልካም እድል። እኔ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ክብረት ስትል በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው።